ኦኬ ሴከንድ ቶፒካችን የሚሆነው ባለፈው ዝም ብለን ያየነው ኢንትሮዳክሽን ነው። ሶ ዛሬ ኦፕኒንግ ኦፍ ሳክሴሽን እናያለን ማለት ነው ከቻፕተር 1 እና ምንድነው ውርስ ኦፕኒንግ ኦፍ ሳክሴሽን ማለት ምን ማለት ነው የሚለውን ነው መጀመሪያ የምናየው። የመጀመሪያው ሚኒንጉ ነው፣ ሁለተኛው የሚከፈትበት ጊዜ እና የሚከፈትበት ቦታ። ዛሬ በአጭሩ የምናየው የውርስ አከፋፈት ማለት ምን ማለት ነው፣ መቼ ነው የሚከፈተው፣ ከዛ ደግሞ የሚከፈትበት ቦታ የት ነው የሚሉት ሶስቱ ነጥቦች እናያለን። በኢትዮጵያ ሕግ በሲቪል ኮድ እንዴት ነው የተቀመጠው የሚሉ ድንጋጌዎችን ጭምር አንድ ላይ እናያለን ማለት ነው። ስለዚህ ምን ይላል? ኦፕኒንግ ኦፍ ሳክሴሽን the succession process is set in motion with the opening of ስለዚህ የውርስ ሂደት set in motion የሚጀምረው ወይም በቃ መፈጸም የሚጀምረው መቼ ነው? ውርሱ ሲከፈት ነው። ስለዚህ ውርሱ ተከፈተ የምንለው መቼ ነው የሚለው ደግሞ መልስ የሚሻ ነገር ነው። ስለዚህ የኢትዮጵያ ፍትሐ ብሔር ሕግ አንቀጽ 826 ነው አንቀጽ 1 ላይ ምን ይላል? where a person dies, the succession of such person called the deceased shall open at the place where he had his principal residence at the time of his death። ስለዚህ አሁን እዚህ ጋር የምናያቸው ነገሮች አሉ። የመጀመሪያው ምንድነው? ሰውየው አንድ ሰው ሲሞት when a person dies ይላል፣ ሲሞት የዛ ሰውዬ ውርስ ይከፈታል። የአንድ የሞተ ሰው ያው ዲሲዝድ ነው፣ ሟች ነው የምንለው አይደለ? ስለዚህ ሻል ኦፕን ይከፈታል። ስለዚህ ምን ማለት ነው? ይሄ የሚከፈተው መቼ ነው ማለት ነው? አንድ ሰው ሲሞት የዛ ሰውዬ ውርስ ፕሮሰስ ይከፈታል። እሺ የሚከፈትበት ቦታ የት ነው? ቋሚ አድራሻ his principal residence እዛ ነው የሚከፈተው። ከዛ የሚከፈትበት ጊዜ መቼ ነው? በቃ at the time of his death ብሎ ነው የኢትዮጵያ ፍትሐ ብሔር ሕግ የውርስ ሕግ የሚያስቀምጠው። ስለዚህ በቀላሉ ላይ እነዚህ ጋር ያየናቸው ሶስቱን ነገሮች ይሄ ፕሮቪዥን ያንቀጽ ይመልስልናል ማለት ነው። ስለዚህ ያው ከስር ካያችሁ ምን ይላል? the provision tells where and when succession opens but doesn't tell the essence and legal effects of the opening of ስለዚህ ይሄ ፕሮቪዥን መቼና የት አንድ ውርስ እንደሚከፈት ይነግረናል እንጂ ከተከፈተ በኋላ ምን አይነት ውጤት ህጋዊ ውጤት ይዟል የሚለውን ነገር አይናገርም። ስለዚህ what is opening of succession and what are its legal effects የሚል ጥያቄ እዚህ ጋር እናገኛለን። ስለዚህ ሚኒንጉን መጀመሪያ እናያለን ማለት ነው። ስለዚህ ሚኒንጉን ስንመለከት by opening of succession it means the triggering or initiation of the succession process። ስለዚህ የውርስ ሂደቱ ምንድነው? አጀማመር ነው በቀላል አማርኛ opening of succession ማለት ነው። ስለዚህ it is the moment application of the law ወይም law of succession is triggered to take care of the rights and obligations። ስለዚህ የውርስ ህግ የሟችን መብትና ግዴታ ቴክ ኬር ለማድረግ ተፈጻሚ የሚሆንበት ሞመንት ነው። በቃ እዛች ታይም ላይ ምን ይሆናል ማለት ነው? የውርስ ህግ ተፈጻሚነት መሆን የሚጀምር መሆኑን ያስረዳናል። ስለዚህ following the death of a person the rights and obligations which he acquired while alive will become ownerless። ስለዚህ ይሄ ሟች ከሞተ በኋላ የሱ መብቱ ግዴታው በህይወት እያለ ይዞ የነበረው መብትና ግዴታ ባለቤት የሌለው ይሆናል ነው የሚለው። የሱን ሞት ተከትሎ ሲመጣ ከዚህ በህይወት እያለ የነበረው መብት ግዴታ ባለቤቱ እሱ ነበር። ስለዚህ እሱ ሞተ። ከሞተ እንግዲህ ባለቤት አልባ ባለቤት የሌለው ይሆናል ማለት ነው የሱ መብትና ግዴታ። since
Since this is undesirable situation, application of the law kicks off automatically to protect the interest of the third parties, creditors, and ensure smooth transfer of rights and obligation to one or more living goods። ስለዚህ ያው ሞት እንግዲህ ዲዛይረብል ኢሹ አይደለም አይደለ? በሰዎች ላይ ሀዘንን ያው የሚፈጠር ነገር ነው። ነገር ግን እንደዛ ስለሆነ ብለን እንግዲህ አንተው ማለት ስለዚህ የሰርድ ፓርቲ የሚባሉ አሉ፣ ሶስተኛ ወገን ባለመብቶች አሉ። ባለመብቶች ስንል ሟቹ ባለ ዕዳ የሆነባቸው ሰዎች ማለት ነው። ክሬዲተርስ የምንላቸው ሟቹ ከነሱ የሆነ ገንዘብ ሊሆን ይችላል፣ ብቻ ዕዳ አለበት ሟቹ። ስለዚህ እነዚህ ባለመብቶች ያንን ዕዳ ማግኘት አለባቸው አይደል? ዕዳቸው መመለስ አለበት። ግን ያ ሰውዬ ምን ሆኗል? ሞቷል። ስለዚህ ምን ማድረግ አለበት? ሰውየው ዕዳውን ይዞ ሞቷል ሳይከፍል ሳይመልስ። ስለዚህ የነዛ መብት ደግሞ የባለመብቶች መብት ምን ይሆናል? ይጎዳል። ስለሚጎዳ ህጉ የነሱንም ኢንተረስት ፕሮቴክት ለማድረግ ፕላስ ወራሾች አሉ። ስለዚህ እነዛ ወራሾች ላይ ስሙዝ የሆነ ትራንስፌር ኦፍ ራይት ኤንድ ኦብሊጌሽን እንዲኖር ህጉ ምን ይሆናል ማለት ነው? ተፈጻሚ ይሆናል የሚል ነገር ነው። ስለዚህ ይሄ በዚህ ጊዜ ዋናው ነገር ምንድነው? ዴዝ ነው። ኦፕኒንግ ኦፍ ሳክሴሽን ማተር ዋናው ነገር የሰውየው ሞት ወይም በሌላ አባባል ዲክላሬሽን ኦፍ አብሰንስ የሚባል ነገር አለ ሎው ኦፍ ፐርሰን ላይ የተማራችሁት። እና አንድ ሰው ከጠፋ መጥፋቱን በህግ ምን ጠፍቷል ተብሎ ምን ይደረጋል? ዲክሌር ይደረጋል አይደል? ይታወጃል። ማለፍ የሚገባቸው ፕሮሰሶች አሉ። መጀመሪያ ሰውየውን ለመፈለግ ፍርድ ቤት አፕላይ ለማድረግ ምናምን እና እሱም እንደ ዴዝ ነው ባይዘው የሚቆጠረው። አንደኛው ፊዚካል ዴዝ ነው፣ ቀጥታ በቃ ሰውየው ሲሞት ነው። ነገር ግን ሰውየው በህይወት መኖር አለመኖሩ ካልታወቀ ሎው ኦፍ ፐርሰን ላይ እንደተማራችሁት ዲክላሬሽን ኦፍ የሰውየው መጥፋት ጠፍቷል ምናምን ተብሎ የሆነ ጊዜያት አሉ አይደለ? የተወሰነ ጊዜ ምናምን ይጠበቃል። በዛ ጊዜ ውስጥ ሰውየው ከየትም በቃ የተለያዩ አማራጮች ፍለጋ ይደረግና ካልተገኘ ደን ፍርድ ቤት ያው ባወጀ ጊዜ በቃ ያ ሰውዬ እንደሞተ ተቆጥሮ ነው ቀጣይ ያለው ሂደት የሚካሄደው ማለት ነው። በዚህ ጊዜ ኦፕኒንግ ኦፍ ሳክሴሽን ሊኖር ይችላል፣ በዴዝም በአብሰንስ ዲክላሬሽን ኦፍ አብሰንስ ማለት ነው። እሺ ታይምን በተመለከተ ቅድም 8 እዚህ ፕሮቪዥኑ ላይ አይተናል አይደለ? የኢትዮጵያ ፍትሐ ብሔር ህግ ላይ። ስለዚህ ጥያቄ ያለን እዚህ ጋር ታይም ኦፍ ኦፕኒንግ ኦፍ ሳክሴሽን ወይም ዳዝ ሳክሴሽን መቼ ነው የሚከፈተው? ሶ አስ ፔር አርቲክል 826 ሰብ አርቲክል 1 ሳክሴሽን ኦፕን አት ሞመንት ኦፍ ኤ ፐርሰን። በቃ ሰውየው በሞተበት በዛች ሰዓት ይከፈታል። ታይምን በተመለከተ በዚህ መልኩ ትመልሳላችሁ ማለት ነው። ኦፕኒንግ ኦፍ ሳክሴሽን ኢዝ አውቶማቲክ the moment a person dies the succession opens። it doesn't require an act of initiation of anyone, be it a government body መንግስት አካል በሉ ሌላ ኢንተረስትድ ፐርሰን መጥቶ የሆነ ነገር መጠየቅ የለበትም። በቃ ሰውየው እንደሞተ አውቶማቲካሊ ውርስ ይከፈታል ማለት ነው። the moment or time of death of a person is to be evidenced by the death certificate። ይሄ እንግዲህ ዴዝ ሰርቲፊኬት እንግዲህ ኢትዮጵያ ላይ አለ። እኔ እናንተ ካወቃችሁ እስቲ ይላል ብቻ ህጉ ላይ እንደዛ አይነት ነገር የለም። በእርግጥ ዴዝ ሰርቲፊኬት ይገለጻል ነው እንግዲህ ማስረጃው እሱ ነው የሞተበት ጊዜ ዴዝ ሰርቲፊኬት ላይ ይኖራል። ሶ እንደ ኤቪደንስ እንጠቀመዋለን ይላል። እሺ the determination of the exact time of death is very important since it is this point in that። ስለዚህ ምንድነው ኤግዛክት ታይም ሰውየው የሞተበት ትክክለኛው ጊዜ ዲተርማይን ማድረግ ያስፈልጋል። በጣም ወሳኝ ነው።
አንደኛ that determines the person capable to partake in the succession የመጀመሪያው አንቀጽ 830 ላይ ያለውን መመልከት እንችላለን። ሌላው marks the beginning of the undivided interest of the heirs in the succession. Joint ownership starts until partition. ስለዚህ የውርሱ ተካፋይ የሆኑትን ዲተርማይን የምናደርግበት በጣም ወሳኝ ጊዜ ነው ማለት ነው። ቀድመን ያንን ሰውየው የሞተበትን ጊዜ ካላወቅን ኬፐብል የሆነውን ሰው ልንለይ አንችልም። ስለዚህ ለመውረስ ማለት ነው። ይሄንን እና ሁለተኛው it marks the beginning of the undivided interest of የምን ጅማሬ ነው ይላል። ያልተከፋፈለ ኢንተረስት አላቸው ወራሾች በዛ ውርስ ክፍፍል እስከሚደረግ ድረስ የጋራ ንብረታቸው ነው የሚሆነው። ስለዚህ እንደዛ ስለሚወሰድ ያንን ኤግዛክት ታይም ዲተርማይን ማድረግ አለብን። አንደኛ ማን ነው who is capable person የሚለውን ዲተርማይን ለማድረግ ይጠቅመናል። ሁለተኛ ደግሞ ከዛ ጊዜ ጀምሮ ሰውየው ከሞተበት ከሟች የሞት ቀን ጀምሮ ወደዚህ የውርስ ንብረቱን ክፍፍል እስከሚያደርጉ በአርቲክል 1060 መሰረት ክፍፍል እስከሚያደርጉ ድረስ የጋራ ንብረታቸው ተብሎ የሚቆጠረው። ስለዚህ የጋራ ንብረት ከተባለ ደግሞ የራሱ የሆነ የሚገዛ ህግ አለ። በዛ መሰረት ነው ማንም መጥቶ የኔ ንብረት ነው ብሎ ይዞ መሄድ አይችልም። ስለዚህ ያንን ሂደት ለማስጠበቅ ሲባል ኤግዛክት ዴቱን ዲተርማይን ማድረግ አስፈላጊ ነው። ታይምን አይተናል። አሁን ሁለተኛው ፕሌስ ነው፣ ዌር የሚለው ነው። ቅድም ፕሮቪዥኑ ላይ ለመጥቀስ ሞክሬያለሁ። in connection with the opening of succession it's not only the time but also the place ታይሙ ብቻ ሳይሆን ቦታውን በጣም ኢምፖርታንት እንደሆነ ነው የምንመለከተው። ስለዚህ የፍትሐብሔር ህጋችን አርቲክል 826 ምን ነው የሚለው? ፕሪንሲፓል ሬዚደንስ ሰውየው በሚሞትበት ጊዜ ሬዚደንስን ዶሚሳይል ምናምን ሎ ኦፍ ፐርሰን ላይ ተምራችኋል። ስለዚህ ፕሪንሲፓል ሬዚደንስ ማለት ምን ማለት ነው የሚለው ሎ ኦፍ ፐርሰን ላይ ሄዳችሁ ሪፌር አድርጉ። ስለዚህ ሰውየው በሚሞትበት ጊዜ ፕሪንሲፓል ሬዚደንስ በነበረበት ቦታ ነው ውርሱ የሚከፈተው። ጊዜው at the time of ሞት ነው፣ at the time of death ነው። ከዛ ደግሞ ፕሌሱ ፕሪንሲፓል ሬዚደንስ at the time of his death ይለናል። Knowing the place of succession is important. Why? Since it determines local jurisdiction of courts in all matters relating to the succession. whether ስለዚህ ስልጣን ያለው ፍርድ ቤት የትኛው ነው የሚለውን ነገር ለመለየት ስለዚህ ይሄ ይጠቅመናል። ቦታውን ዲተርማይን ማድረግ አስፈላጊ ነው። So as per article 23 of CPC, the court have local jurisdiction in the court of the place where succession was opened. ስለዚህ ሎካል ጁሪስዲክሽን ስልጣን ያለው ስለ ጁሪስዲክሽን ሲቪል ፕሮሲጀር ላይ ምናምን አለ አይደለ? ሳክሴሽኑ የተከፈተበት ቦታ ላይ ያለው ፍርድ ቤት ነው ስልጣን ያለው ነው የሚለው፣ ግን ኤክሴፕሽኖች አሉ። ስለዚህ ኤክሴፕሽኖቹ ለምሳሌ ሙቫብል ከሆነ ባለበት ቦታ ነው፣ ንብረቱ ባለበት። ማይንቀሳቀስ ንብረት ከሆነ እዛ ንብረቱ ባለበት ቦታ ነው ውርሱ ሊከፈት የሚችለው። ሰውየው የሞተበት ቦታ ፕሪንሲፓል ሬዚደንሱ ሌላ ሊሆን ይችላል፣ ንብረቱ ያለበት ደግሞ ሌላ ሊሆን ይችላል። ስለዚህ ንብረቱ ባለበት ቦታ ያለው ፍርድ ቤት ነው የማየት ስልጣን ያለው ማለት ነው። ሌላው ደግሞ creditors claims after the partition of the succession ከክፍፍል በኋላ ባለመብቶች መጥተው በሚጠይቁበት ጊዜ the court of the place where the defendant resides፣ ስለዚህ ተከሳሾች የሚኖሩበት ወይም የነሱ ሬዚደንስ ይሆናል ማለት ነው። ክሬዲተር ባለመብት ከክፍፍል በኋላ መጥቶ የራሱን መብት በሚጠይቅበት ጊዜ ያንን የማየት ስልጣን ያለው ማን ነው? ዲፌንዳንቶቹ ያሉበት ቦታ ላይ ያለው ፍርድ ቤት ነው የሚል
ድንጋጌ በሲቪል ፕሮሲጀር ኮድ ተቀምጧል። እዚህ ሲቪል ፕሮሲጀር ኮድ ላይ አርቲክል 23 ምን ይላል? suits regarding a succession which is being liquidated shall be instituted in the court of the place where ውርሱ በተከፈተበት ቦታ ያለ ፍርድ ቤት ነው የማየት ስልጣን ያለው የሚል ግልጽ የሆነ ድንጋጌ አለ ማለት ነው። ስለዚህ ዛሬ ያየነው ነገር ምንድነው? ኦፕኒንግ ኦፍ ሰክሴሽን ማለት ምን ማለት ነው? ታይሙ እና ፕሌስ። ስለዚህ 826 ድንጋጌው በግልጽ ያስረዳናል። at the time of death አይደለ? በቃ በዛች ሰዓት ነው የሚከፈተው። ፕሌሱ ደግሞ ፕሪንሲፓል ሬዚደንስ ነው የሚለውን ነገር አይተናል። ስለዚህ የዛሬ ሴሽናችን በዚህ እናበቃለን።